እንድትቀመጡ በአክብሮት እጠይቃለሁ። ከዚህ በመቀጠል መድረኩን ለሁለቱ አፈ ጉባኤዎች አስተላልፋለሁ። አመሰግናለሁ። እንደምን አደራችሁ። ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባ ነው። በሁለቱ ምክር ቤቶች የጋራ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 የጋራ ስብሰባ ደንብ ቁጥር 2/2002 አንቀጽ 24 ንዑስ አንቀጽ 5 መሰረት በሁለቱ ምክር ቤቶች ጽህፈት ቤት ምልዓተ ጉባኤ መሟላቱ ተረጋግጧል። ለዛሬው ዕለት የተያዘው አጀንዳ የህንድ ጠቅላይ ሚኒስትር ክቡር ነሬንድራ ሞዲ ለሁለቱ ምክር ቤቶች የጋራ ስብሰባ የሚያደርጉትን ንግግር ማዳመጥ ነው። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር የህንድ ሪፐብሊክ ጠቅላይ ሚኒስትር ነሬንድራ ሞዲ፣ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የፌዴሬሽን ምክር ቤት አባላት እንኳን በሰላም መጣችሁ። ከሁሉ አስቀድሜ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በሚያደርጉት የጋራ ስብሰባ ላይ ንግግር ለማድረግ በመካከላችን ለተገኙት የህንድ ጠቅላይ ሚኒስትር ክቡር ነሬንድራ ሞዲ እና ለልኡካን ቡድን አባላት እንኳን ደህና መጣችሁ እያልኩ የተሰማኝን ክብርና ደስታ በሁለቱም ምክር ቤቶችና በራሴ ስም እንዲገልጽ ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ የተከበራችሁ የሁለቱ ምክር ቤት አባላት፣ እንደሚታወቀው በኢትዮጵያና በህንድ መካከል ያለው ታሪካዊ ግንኙነት ረጅም ዘመናትን ያስቆጠረ ነው። የህንድ ሪፐብሊክና ኢትዮጵያ የረጅም ጊዜና ጠንካራ ወዳጅነት ያላቸው በባህል፣ በታሪክ እንዲሁም በኢኮኖሚና በፖለቲካ ዘርፍ ብዙ ትስስር ያላቸው ሀገራት ናቸው። የሁለቱ ሀገራት ትስስር በመንግስታትና በዲፕሎማሲ ግንኙነት ብቻ የሚገለጽ ሳይሆን ጠንካራ የሆነ የህዝብ ለህዝብ መሰረት ያለው ነው። ኢትዮጵያና ህንድ በፍጥነት በማደግ ላይ ያሉ በየአህጉራቸው ተጽዕኖ ፈጣሪ የሆኑ በብሪክስ፣ በዓለም አቀፍ ነን አላይን ሙቭመንት እና መሰል መድረኮች በጋራ የታዳጊ ሀገራት ድምፅ ሆነው የሚንቀሳቀሱ ሀገራት ናቸው። ክቡርነቶ ዛሬ ያደረጉት ጉብኝት በሁለቱ ሀገራት መካከል በፈጠራና በትብብር ላይ ትኩረት አድርጎ በመስራት ለመለወጥ ያለንን የጋራ ራዕይ ወደ ተሻለ ደረጃ ያሸጋግራል። ይህን አጋጣሚ ተጠቅመን ለህዝባችን የጋራ ብልጽግና እና ዘላቂ እድገት የሚያመጣ አጋርነት እምነት እንደምንገነባ ያለኝን እምነት የገለጽኩኝ ክቡር የህንድ ሪፐብሊክ ጠቅላይ ሚኒስትር ነሬንድራ ሞዲ ለሁለቱ ምክር ቤቶች በንግግር መልእክት እንዲያስተላልፉ በአክብሮት እጋብዛለሁ።